ሰላም ሰላም ተመልካቾችና አድማጮቻችን እንደምናችሁ። ተፈናቃዩ ጋዜጠኛ ነኝ። ዛሬም ቃል በገባሁት መሰረት ሁለት እንግዶችን ይዤ ወደ እናንተ መጥቻለሁ። በመጀመሪያ ግን እንኳን አደረሳችሁ በማለት ወደ እንግዶቻችን እናልፋለን። ዛሬ ሁለት እንግዶችን በሁለት ሴክሽን ከፋፍለን ጥሩ ፕሮግራምን ይዘን ወደ እናንተ ለመምጣት ጥረት እናደርጋለን። የመጀመሪያው እንግዳችን ቴዲ ነው። ቴዲ ነው ሳርስላል። እንኳን ደህና መጣ። እንኳን ደህና ቆየኝ። እንኳን አደረሰሽ። እንኳን አብሮ አደረሰን። በዚህ ምክንያት ይሄን በዓል ለሚያከብሩ ሰዎች እንዳለ እንኳን አደረሳችሁ ማለት እፈልጋለሁ። ስለመጣ ደስ ብሎናል። ዛሬ በሁለት ክፍል እናደርገውና ሌላ እንግዳ እዚህ ጋር ደግሞ ይመጣና ካንተ ጋር ደግሞ ሌሎች ጨዋታዎችን እንጫወታለን። በመጀመሪያ ግን ስለ ቴዲ አንዳንድ ነገሮች እናውራና ከዛ ደግሞ ወደ እግር ኳሱ እንመጣለን። ይቻላል፣ ችግር የለም። ያው በዓል ስለሆነ የበዓል ቫይብ እንስጠውና በመጀመሪያ ቴዲ ማን ነው አይባልም፣ ግን just like ቴዲ ኤክስፕረስ አድርግ ብትባል just like ቴዲን እንዴት ኤክስፕረስ ታደርጓለህ? በሶስት ቃል ኤክስፕረስ አድርገው ብትባል። በሶስት ቃል ቴዳ እኮ በጣም ሰፋ ያለ ሰው። ቴዳ በሶስት ቃል ቴዲ በሶስት ቃል ቴዲ ማለት ዲተርሚንድ የሆነ ሰው ነው፣ ወይም ደግሞ በአማርኛ ቃል ምንም በለው የሆነ ነገር ለማድረግ ጽናት ያለ ሰው ነው። በቻሉ አቅም የሚሞክር አይነት ሰው ነው። ሆነም አልሆነም የሆነ ነገር ካመነበት። አየሽ፣ ሁለተኛው ቴዲ በጣም በመከባበር የሚያምን ሰው ነው። ለሰው ያለኝን ክብር ከሰው እጠብቃለሁኝና በዛ መልኩ የምንሄድ ከሆነ በጣም ደስተኛና ጥሩ የሆነ ግንኙነት ይኖረናል ብዬ ማስብ አይነት ሰው ነኝ ፐርሰናሊ። ሶስተኛ ቴዲ ፕራይቬት ፐርሰን ነው። ሶስት ነገሮች። ያው ቪዲዮ ፕሮግራሚንግ ስጀምር በምስጋና ነበር መጀመር የነበረብኝ። ምክንያቱም ወደ ቲክቶክ ፕላትፎርም ስመጣ ያው ከዛ ፊት እንቀሳቀሳለሁ፣ ያን ያህል አይደለም እንደዚህ ዴዲኬትድ ሆኜ ኮንሲስተንሲ ላይ አልሰራም ነበር። ግን ወደዛ ስመጣ መጀመሪያ ያወራው አንተን ነበር፣ ትዝ ይለኛል። መጀመሪያ ኢንተርቪው ያደረኩት አንተን ነበርና ለዛ ቴንኪው ለማለት ነው በዚህ አጋጣሚ። ምክንያቱም በጣም አመሰግናለሁ። መጀመሪያ ኢንተርቪው የተደረኩት በኔ ነው፣ በሚና ነው። ወይዜ ፎሎ እያደረጋችሁ ይሄን አካውንት እና ያው ይሄን ለማንሳት የፈለኩት ምንድነው ሶሻል ሚዲያን ስናስበው በተለይ አሁን እግር ኳስ ላይ ስላለን በእግር ኳሱ የሚመጡ በጣም አንደርሬትድ የሆኑ በጣም መውጣት ያለባቸው ልጆች አሉ ብዬ አስባለሁ እኔ በግሌና እንደዚህ አይነት ሰዎችን ደግሞ ከላይ ያላችሁ እናንተ ታበረታቱና ከላይ ሁሉ ከስር ይሻላል ረጅም መንገድ እና እንደዚህ ሲበረታቱ ስንበረታታ ምናምን በጣም እንትኑም ያድጋል፣ የእግር ኳሱም ኮንተንት በደንብ ያድጋል። ከዛ ባለፈ ደግሞ በደንብ ስለ እግር ኳስ የሚያወራ ከብሽሽቅ ባለፈ ስለ እግር ኳስ የሚያወራ ይመጣልና ሶሻል ሚዲያን ከነሳ ጋር ሶሻል ሚዲያውን በእግር ኳስ ስለ እግር ኳስ ስለሆነ የምናወራው ማለት ነው። ሁለት አይነት ጽንፍ አለው ብዬ አስባለሁ። የመጀመሪያው በደንብ እግር ኳስን አውቆ በቃ ስለ እግር ኳስ ብቻ የሚያወራ፣ ከዛ ባለፈ ደግሞ ብሽሽቁን ብቻ ፍለጋ ኦር ወደ ሌላ አቅጣጫ የሚወስዱ ሰዎች አሉና እንዴት ትመለከተዋለህ ሶሻል ሚዲያን በተለይ በእግር ኳሱ? እግር ኳስ ደስ ይላል ባይዜ። እግር ኳስ የሁላችንም መገናኛ ነው። ለምሳሌ እኔ እናቴ የተገናኘው ነው በኳስ ነው። እኔ እንዳለ ከሚያውቁኝ የእግር ኳስ ቤተሰቦች ጋር የተገናኘሁት በእግር ኳስ ነውና እግር ኳስ ላይ ብሽሽቅ ነገሮችን ያጣፍጣል ብዬ አስባለሁ ፐርሰናሊ። ብሽሽቅ ግን በመልኩ መሆን አለበት አለ አይደለ? ደስ አሁን ለምሳሌ ፐርሰናሊቲ አንድ ሰውን ፐርሰናሊቲ አንድ ሰውን መልክ የአንድ ሰውን ቤተሰብ እያነሳህ ምናምን ነገር መሰዳደብ ምናምን እኔ ፐርሰናሊ ብሽሽቅ ነው ብዬ አላምንም። ግን ያጣፍጠዋል ትክክለኛ ብሽሽቅ ሲሆን ማለት ነው። በሌላ በኩል ደግሞ እግር ኳስን መረዳትና ማወቅ መቻል በጣም ትልቅ ነገር ነው። እግር ኳስ መንሱር አብዱልቀኒ እንደነበረው ሳይንስ ነው። እግር ኳስ ዝም ብሎ ጊዜ ማጥፊያ የሚመስላችሁ ሰዎች ራሱ ተሳስተዋል ይል ነበር። በጣም መወዳት አባባል ስለሆነች ነውና እግር ኳስን ስትረዳው ሞር እየወደድካት ትመጣለች እና እኛም ካለችን እውቀት ላይ ትንሽዬ ነገር እያደረግን ከዛ ደግሞ ከሚቀበለን ሰው ላይ በጣም ብዙ እውቀቶችን እየወሰድን ያንን ነገር ነው ለማድረግ እየሞከርን ያለ ነው። ያው ስሜታዊነት ያው ስሜት ስለሆነ ስሜት ነው። ከዛ አንፃር ኖርማል ቪዲዮ ስሰራና አርሰናል አሸንፎ ስሰራ ሁለት የተለያየ ሰው ኮንተንቶቹ በጣም ነው የሚመቹኝ። በተለይ ከጨዋታ በኋላ ያው እግር ኳስ ጌም ካለቀ በኋላ አብዛኞቻችን የተለያዩ ኮንተንት ክሬተሮች ጋር እንገባለን። አርሰናል ሲያሸንፍ የመጀመሪያ የምመለከተው ያንተን ነው። በተለይ 5 የተረዳናቸው ነገሮች ምክንያቱም
ግድ ነው አሁን ብሽሽቁ ብቻ ሳይሆን ምናምን ሳይሆን ከጨዋታ ላይ ምን ተረዳን የሚለውን ነገር በደንብ ያርሰናል እንደ አርሰናል ደጋፊ ስለሆነ የመጣው ያርሰናል የሚመለከቱ ፎሎወሮች በጨዋታ ላይ ምን ባያዩት እንኳን ያንን ነገር ምን አለ የሚለውን ነገር እንዲረዱ ያደርጋልና ከዛ አንፃር ወደ ምክንያታዊነት እንምጣ ስለ ያው ስሜት ነው ግን አንዳንድ ነገሮች ስናወራ ደግሞ ምክንያታዊነት ያስፈልጋል ብዬ አስባለሁ አው ሰሞኑን ባንተም ዙሪያ በተለያዩ በተለይ በኔ በመለቃቸው ኮንተንቶች ዙሪያ በተለይ ኦቨርሬትድ አንደርሬትድ የሚባሉ ነገሮች ምክንያታዊነት እስከሌላቸው ድረስ ሞስ ፉርሽ ነው የሚሆኑት ግን ምክንያት እስካለ ድረስ ደግሞ ግን አንድ ሰው ባያሳምነውም ተቃራኒውን ሰው ምክንያት እስካለ ድረስ አንተ ፒስ ነው ብዬ ነው የማስበውና ያንተ ደግሞ like ቡርኖን ኦቨርሬትድ ያልክበትን ምክንያት በተከታታይ ያስቀምጣል ምናምን ሌላው ዩናይትድ ደጋፊ ሊስማማበት ይችላል ግን ዋናው ነገር ክሊር እንድታረግልኝ የፈለኩት ኦቨርሬትድ የሚለው እቺ ቃል እንዴት ትገልጻለህ ከምን አንግል ነው ኦቨርሬትድ ብለም ታስቀምጠው ተጫዋቾች መጀመሪያ ይሄን እድል ስላገኘው አመሰግናለሁ ይሄን ነገር ማስረዳበት እድል ማለት ነው ምን ብዬ መጀመር ፈልጋለሁ ብሩኖ ፈርናንዴዝ በጣም የሚችል ተጫዋች ነው በጣም ጎበዝ ተጫዋች ነው ብሩኖ ፈርናንዴዝ ያለ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ በጣም ከባድ ጊዜዎችን ነበር የሚያሳልፈው ፖስት ፈርጊ ትልቁ ግዢ ለማንቸስተር ዩናይትድ ብሩኖ ፈርናንዴዝ ነው ያለ ጥርጥር ማለት ነው ኦቨርሬትድ እና አንደርሬትድ የሚለውን ቃል ስናነሳ አንድ ተጫዋች በጣም ጎበዝ ከሆነ ነገር በላይ የሚወራለት ከሆነ ኦቨርሬትድ ይባላል አንደርሬትድ ደግሞ በተቃራኒው ማለት ነውና ሰው እንደዛ ስንል አይችልም ምናምን ነገር የሚል አንድምታ ይሰጣል ብዙ ሰው ነገር ግን እንደዛ ማለት አይደለም ሰው የራሱ የሚያስቀምጠው ስኬል ላይ በዚህ ምናምን ነገር ይባላል አሁን ለምሳሌ ለኮምፓሪዥን እንዲመች ተጫዋቾችን የሆነ ቲር ላይ እናስቀምጣቸዋለን እንትናንትና ከላይ ናቸው እንትናንትና ምናምን አንድ የሰሞት የገረመኝ የነበረው እና በጣም ጥሩ ተጫዋች ነው ብሩኖ ፈርናንዴዝ ግን ኦቨርሬትድ ያልኩባቸው የራሴ ምክንያቶች ተናግሬ ነው እኔ የነት ደጋፊዎች እንደዚህ የሚያስቀይማል ብዬ አላሰብኩኝም ነበር ያኔም ስናገር በጣም ለመጠንቀቅ ፈልጌ ነበር የተናገርኩት ስቲል ግን በመጥፎ ነበር የደረሰ የነበረው ብሩኖ ፈርናንዴዝ በጣም ጎበዝ ተጫዋች ነው ያው ምክንያቶች ዛም ላይ ስላሉ ተቀምጧል ሁሉም ገብቶ መመልከት ይችላሉ አሳማኝ ከሆነ ያምኑበታል አሳማኝ እስካልሆነ ምክንያት እስካልሆነ ፐርሰናል ኦፒኒየን ስለሆነ ልክ አይደለም ብሎ የሚያስብ ሰው በዛ ማለፍ ይችላል አስባለሁ አንድ ጥያቄ ልጠይቅ አሁን እግር ኳስ ዛሬ መመልከት ለሚጀምር ሰው እና አርሰናልን ለመደገፍ ለሚፈልግ ሰው ምን ትነግረዋለህ just like አርሰናል እንዲደግፍ or ደግሞ ከዚህ በኋላ እግር ኳስን ሲመለከት ክለብ ብሎ or እጻን ሊሆን ይችላል ምናምን ሊሆን ይችላል አርሰናል እንዲደግፍ አድርግ ብትባል or ደግሞ ሜሴጅ አስተላልፍለት ብትባል አውራው ብትባል በምን አይነት ወይ አርሰናል እንዲደግፍ ታደርጋለህ አርሰናል የበፊቱ ብቻ ሲሆን የወደፊቱም ክለብ ያሁንም ክለብ ነው ግን የምር ካልከኝ አርሰናል ቤተሰባዊ ክለብ ነው ስለ አሁን በጣም የውጭ እግር ኳስ ላይ ጥቁር ተጫዋቾች ብዙ ያልነበሩበት ሊግ ላይ ማለት ነው ለመጀመሪያ ጊዜ ከ11 ተጫዋቾች 9 ጥቁር ተጫዋቾች ምናምን ነገር ይዞ የገባ የመጀመሪያው እንግሊዝ ቡድን አርሰናል ፎሪን አሰልጣኞች ባልተለመዱበት ጊዜ የመጀመሪያው ፎሪን አሰልጣኝ ደግሞ ከእንግሊዛዊ እና ይሄ ግሬት ብሪቴን የምትባሉት 5 ሀገሮች 6 ሀገሮች ውጪ ሆኖ ዋንጫ ማንሳት ይችላል አሰልጣኝ የነበረው አርሰናል የእግር ኳስ ፊሎሶፊን በአርሰን ቬንገር ውስጥ የተረዳ ነው ከአርሰናል እዛ ውስጥ ባለ አሰልጣኝ ተጫውቶ ባለፈ አሰልጣኝ እየሰለጠነ ያለው አርሰናል ኳስን ውበት ያየነው በአርሰናል እና እኔ ስደግፍ መደገፍ የጀመርኩበት ሰዓት ጀምሮ እስካሁን ድረስ ቡርኒ ባሳዘኝ ዋንጫ ሲበላ ላዩትም ፕሪሚየር ሊግን ማለት ነው ግን ስቲል ቤተሰባዊነትን የምትይበት ፍቅር ኳስን የምትወዱበት አይነት ክለብ ነው አርሰናልና አርሰናልን ደግፉ አትጸጸቱ ከዚህ በኋላ ሜቢ ያው ልክ ከዚህ በፊትስ እንደ አለና አንደኛ ኮርተን ጀነን ብለ እንደ አለና ወርቁ ነው የወርቁ ዋንጫ ማይረሳ አይ ስለ አርሰናል ካወራን እንዳልከው ነው ብዙ ነገር ልናወራ እንችላለን ያው ባይዘው ያው ስኬት የሚባለው በዋንጫ ረገድ ሊሆን ይችላል ኮስት አንድ ክለብ ሲመሰረት ጥቅም ፈልጎ ነው እንጂ ያን ያህል ቤተሰባዊነቱን ብቻ ምናምን ፈልጎ ነው ብዬ አላሰብም just like ፕሪሚየር ሊግ ሲሆን ደግሞ ያሉት ክለቦች ምን ያህል በእንግሊዝ እግር ኳስ ላይ ተጽዕኖ እንደፈጠሩ እናውቃለን አንዱም አርሰናል በእግር ኳስ በአውሮፓ ዋንጫዎች በተለያዩ ዋንጫዎች እንኳን ባይሆን ቬንገርም አንሳት እንችላለን ምን ያህል እግር ኳስን እንደቀየሩት ሌላ መልክ እንደሰጡት ፉክክሩ ራሱ ከተለያዩ ክለቦች ጋር ሲጫወቱ ምን ያህል ፉክክር እንዳለው እናያለና ዘንድሮ ከዚህ በኋላ ያለው አርሰናል ካየንባቸው አመት ጀምሮ
በጣም እኔ ካየሁበት አመት ጀምሮ በጣም ኮምፓክት የሆነ አርሰናል የሚገርም አርሰናል ዶሚናንት የሆነ አርሰናል በደንብ እኔ ዘንድሮ ነው እያየሁ ያለሁት እና ያስፈራል ዘንድሮ ሁሉም ሰው ነው እያፈራ ያለው ዘንድሮ ምን ታስባለህ just like ስንት ዋንጫ ይበላል ብለህ ታስባለህ አንደኛ ሲቀጥል ደግሞ ከዚህ በኋላ ያሉት ጌሞች በጣም አጓጊ የሆኑ ነው የሚመጡት በጣም በሲቲ እና በአርሰናል መካከል ያለው ፉክክርም ሆነ አጠቃላይ ፕሪሚየር ሊጉ በተለይም መሀል ላይ ያሉት አሁን ፎርማቸውን እየያዙ እየመጡ ያሉት እነ ዩናይትድ እነ ሊቨርፑል ምናምን እነሱ ራሱ ለአውሮፓ ቻምፒየንስ ሊግ የሚያደርጉት ፉክክር ራሱ እንደተጠበቀው ነው የዘንድሮም ፕሪሚየር ሊግ እንዴት ታየዋለህ አርሰናል ስንት ዋንጫ በልቶ የሚያጠናቅ ይመስላል በጣም ደስ የሚል ጥያቄ ነው አርሰናል በዚህ አመት እኔ ላይክ ዋንጫ ይበላል ያላልኩ ለዛ ነው ሞስት የሆነ ዋንጫ እንደሚበላ ሹር ስለሆነ ሳልስ ገበገብ አርሰናል 2 ዋንጫዎችን ያነሳል ብዬ አስባለሁ ደብል ማለት ነው ሊጉን ዋንጫ ግዴታ ማንሳት አለበት በዚህ አመት የቱን ፕሪፈር ታደርጋለህ ግን ከሊጉ ዋንጫ ወይስ ከአውሮፓ ዋንጫ ባይዘ ይሄ ጥያቄ ለመመለስ ቀላልም ከባድም ጥያቄ ነው ሎጂክሊ ካሰብከው በቃ ይሄ ምክንያት ይሉን ካልክ አውሮፓ ቻምፒየንስ ሊግን ነው ማሸነፍ ያለበት አርሰናል ምክንያቱም አውሮፓ ቻምፒየንስ ሊግን ማሸነፍ ከሆነ ሱፐር ካፕን ያሸንፋል ሱፐር ካፕን ከአውሮፓ ሊግ ሱፐር ካፕን የሚያሸንፍ ከሆነ ኢንተርኮንቲኔንታል የሆኑ ውድድሮችን ይወዳደራል ምናምን ኢት ሜክ ሴንስ በቃ የመጀመሪያ ዋንጫው ነው ምናምን ነገር ያልተሳካ አሁን ላይ ማሳካት መቻል በቃ ቢገስት ትሮፊም ቻምፒየንስ ሊግ ስለሆነ ግን እንደ ደጋፊ በቃ ያለው 3 አመት ያሳለፍነው ነገር በዛ ላይ 38 ጨዋታዎችን ሳምንት ከሳምንት እየተፋተክ በቃ በዚህ እንትነህ እየተባልክ በዚህ አችልም 3 አመት ሁለተኛ ወተን የጨረስንበትን ዋንጫ ብናነሳ ፐርሰናሊ የበለጠ መደሰት ይመስለኛል ቻምፒየንስ ሊግ ዋንጫውን ከምናነሳ ያ ማለት ግን ፕሪሚየር ሊግ ከቻምፒየንስ ሊግ ይበልጣል እያልኩኝ አይደል ሶ ፕሪፈር ማድረግ ነው ይልጉና ካነሳው አይቀር የቲ በክብደትና በምንድነው ልንመዝናቸው ፕሬስቲጂየስ የሆነ ወይ ሞር ክብር የሚሰጠው ዋንጫ ቻምፒየንስ ሊግ ያለ ጥርጥር ቻምፒየንስ ሊግ ዋንጫ ማለት የእያንዳንዱ ሊግ ምርጥ ክለቦች የምርጦች ምርጥ ነህ ማለት ግን ቻምፒየንስ ሊግ ላይ ምን አንዴ ኖክአውት አይነት የትኛውም አይነት ውድድር ላይ ሞመንተም የሚባል ነገር አለ አንድ ቡድን ያ ሰዓት ላይ አብሮት እድሎች ጉዳት ሊሆን ብቻ ያለበት ብዙ ነገሮች ማተር ያደርጋሉ ሞመንተም ያስፈልጋል ቡድኑ ይዘሳል ያለው ስኳድ ከዛ የሆነ ሰዓት እድሎችም ያስፈልጋል በጣም ብዙ ነገሮች አሉ ከግምት ውስጥ የሚገቡ 38 ሳምንት ግን በጣም ረጅም ጊዜ ነው ፎርምህን ለማጣት ለማግኘት ምናምን ነገርና በጣም ከባድ ነው ፕሪሚየር ሊግን ማሸነፍ ብዬ አስባለሁ ሞር ትልቅ ዋንጫ ግን ቻምፒየንስ ሊግ ዋንጫ በጣም ጥሩ ለመጨረሻ ፕሪዲክት እናደርግና ዘንድሮ ፕሪሚየር ሊግ ቻምፒየንስ ሊግ እንዲሁም ባላንዶር እና ያው ዓለም ዋንጫ የሚቀርብ ስለሆነ ዓለም ዋንጫውን ማን ሊበላ ይችላል ዓለም ዋንጫ ከባድ ሜትሪክስ ነው ፕሪሚየር ሊጉን አርሰናል ነው ይበሉ ያርግል እስኪ እንደው ያርግል አርሰናል ሊጉን ሲበላ ማይታ አሜን አልኩ እንዴ ወይ አሜን አልኩ አንተ ራስህ ተፈልገ ሌሎች ክለብ ደጋፊዎች ራሱ ከደጋፊው ጋር ባላቸው ነገር ካልሆነ እኔ አምኛለሁ ዘንድ ይሄ ቡድን ሊግ መብላት አለ የለበትም ብሎ ካሰው ይከብዳል በጣም ማለት አሁን እኔ አክቹአሊ ከአርሰናል ጋር ምንም አይነት እንትን የለኝም እውነት ለመናገር ሲሪየስ ስለ እኔ እግር ኳስ ያዝናናኛል ብዙ የባርሴሎና ጨዋታዎች የመመልከት ፍላጎት አለ just like ያው በሜሲም ተጽዕኖ ሊሆን ይችላል በርግጥ ከዛ ጀምሮ የሆነ እግር ኳስ ይስበኛል ጨዋታ ደስ ይለኛል ምናምን በዛ አንግል ደግሞ ያያየው አሁን አርሰናል አይሰበኝም ወይ አይመቸኝም ማለት አትችልም አትችልም እግዚአብሔር አስቸጋሪ ነው ከዛ አንፃር ይሄ ቡድኑ ላይ ያን ያህል እንትን አይኖረኝም ግን ያው እንዳልኩ የደጋፊ እንትን ስለሆነ ቢበላ ምን እንደሚፈጠር ኢትዮጵያ ውስጥ እናውቃለንና መስቀል አደባባይን አዘግተን ነው መጨቅሉት እንጂ መስቀል አደባባይ አረስ በጣም ቦትል ዳፕ እንዴ ነው በጣም ተከማችቶ የቆየ ኢሞሽን የለም ግን እኔ ይፈጠር ይመስላል የምር ማለቅስ ነው ይመስለኝ ፐርሰናሊ ላይክ ከደስታው ምናምን በፊት እንባም ይቀድመኝ ነው ይመስለኝ ማርያም ቀሊል አይደለም ወይ ለቪዲዮ በጣም በቃ ላይክ ይሄ ዋንጫ ቀሊል አይነት ትርጉም ያለው ተላውን ሲቲ 6 አመት ምናምን ዶሚኔት አድርጎ ማሊያውራ ማን ነው ዋንጫው ላይ ያለው ሪባን የለም ሰማያዊ ብቻ የሚሆኑላ መስሎን ነበር እኮ የሆነ ሰዓት ላይ ሊቨርፑል ሲበላው እንደው ቀይ የሆነ ሰዓት በኋላ እና ያ ቀየኛ ሊሆን እንፈልጋለን 23 24 ሲዝን ላይ አዘጋጅተን ያልተጠቀምንባት ፕሪሚየር ሊግ ሻምፒዮን የምትሆን ያለች
እሷ ነገር ግን ባይዜ ማንቸስተር ማዘጋጅቶ እንደዛው ሆናል። የ2012-13 ላይ አጉዌሮ ሊያገባው ሲል ዋንጫው በሄሊኮፕተር ሄዶ ነው በሄሊኮፕተር የተመለሰው። እሱም መረሳት የለበትም። ግን ሁለታችን ደርሶብናል። እኛ ቢያንስ ሀሳቢ ምንድን ነው ያን ዋንጫ ከጫፉ ጋር ደርሰናል እና በዚያ ማሳካት 20ኛ ጨዋታ አለፍን ትላንትና 18 ጨዋታዎች ናቸው የሚቀሩን ከዚህ በኋላ በጣም ከባዱን መጫወት ያለብን እና ሊጉን አርሰናል ያሸንፋል ነው ማሰብ ከባላንዶር ጋር ምናምን በተያዘ ያነሳ ነው ሻምፒዮንስ ሊጉን አርሰናል የሚያሸንፍ ወረተናል ዓለም ዋንጫው እኔ ፐርሰናሊ CR7 ላይክ የመጨረሻ ዓለም ዋንጫው ነውና ሜሲ የመጨረሻ ዓለም ዋንጫው ነው በቃ CR7 ቢበላው ደስ ይለኛል ፐርሰናሊ CR7 የማይበላው ከሆነ እንግሊዝ ብትበላው ደስ ይለኛል እንግሊዝ ከበላችሁ ዴክላን ራይስ ባላንዶር ይበላ ዋይ ኖት አዎ ፕሪሚየር ሊጉን ሻምፒዮንስ ሊጉን አርሰናል ማንሳት የሚችል ከሆነ ዓለም ዋንጫውን ካለ ያለ ምንም ጥርጥር ግን በጣም ከባድ ውድድር ነው ሶስቱም ውድድር በዛው የሚሄዱ ከሆነ ግን ትክክለኛው ካንዲዴት ዴክላን ራይስ ነው በጣም አሪፍ ስለነበረን ቆይታ በጣም አመሰግናለሁ እኔም በጣም አመሰግናለሁ በቀጣይ ሴክሽን ደግሞ በቀጣዩ እንግዳ ጋር በጌም እንገናኛለን እንዳያሳስብ ይመችል አብራችሁን ስለሆናችሁ እናመሰግናለን አሁንም ወደ ቀጣዩ እንግዳ እናልፋለን በቲክቶክ ፕላትፎርም በደንብ የምታውቁትን ኢዮብ ተሰማን ወይም ደግሞ ኢዮብ ቲን ይዤላችሁ መጥቻለሁ ኢዮባዬ በድጋሚ እንኳን ደህና መጣ እንኳን ደህና ቆየኸኝ ብራዘር ያው የመጀመሪያው ኢንተርቪዋችን ከስቱዲዮ ውጪ ነበር አሁን ወደ ስቱዲዮ መጥተናል ያው ከምስጋና መጀመር ጥሩ ነውና አንተንም ሳላመሰግን ማለፍ አልፈልግም ምክንያቱም ይሄ ፕላትፎርም ተፈናቃዩ ጋዜጠኛ የሚለው ፕላትፎርም እንደዚህ ኮንሲስተንትሊ ጎዝ እንዲያደርግ ካደረጉ ሰዎች ዋነኛው አንተ ነህ ቻሌንጅ የሚለውን ሐሳብ የለኝም ነበር አንተ ጋር ስመጣ ትዝ የሚል ከሆነና ይህንን ሐሳብም ያመጣው አንተ ነህ ቻሌንጅ እንዲሆን እዚህ እንዲደርስ ብዙ ኮንተንት ክሬተሮች ጋር እንዲደርስ ስላደረክልን እናመሰግናለን እኔ በግሌ እና ከቲሞቼ ጋር ትላለህ እና ያው ከምስጋና መጀመሩ ጥሩ ነው ብዬ ነው ግን እንደው በጥሬ ዝውውር መስኮት ቢመጡ ለቻምፒየንስ ሊግ ብቻ ሳይሆን ላይክ ቻምፒየንስ ሊጉን በደንብ ኮንፊደንት ሆኖ መግባት የሚችልበት ሚንስ ይፈጠራል እና ማን ቢመጣ ጥሩ ነው ብለህ ታስባለህ ባሌባ በቃ ምኞቴ ነው ከባለፈው ክረምት ጀምሮ ባሌባ በጣም በቃ ዩናይትድ ሴስኮ በጣም ጥሩ አጥቂ ነው ያመጣው የወደፊቱ አጥቂ ነው ሊንክ አፕ ፕሌው ምናምን በጣም የሚገርም ነው ተስፋዎች አሉት ከሴስኮ ጋር ቡድኑ ጥሩ ግን ባሌባን ነበር ማምጣት የነበረበት ብዬ አስባለሁ ሴስኮ ከሚመጣ ራስመስ ቀጥሎ ባሌባ ነበር ይሄንን አይ ቲንክ ሩበን አሞሪም ፈልጎ እንደነበረና እና ዊልኮክስ እና ራድክሊፍ ናቸው ይሄንን ነገር የመረጡት ሚሉ ዜናዎች አይተናል ስተት ነው እውነት ለመናገር ሴስኮ ቆይቶ ማለት ሴስኮ ኔክስት ይር ማምጣታው ምክንያቱም ከታች ነው መጀመሪያ ያለበት ቡድን በጣም የሚጋለጥ ቡድን ነው አሁን ላይ ዩናይትድ እና እንደ ባሌባ አይነት ተጫዋች በጥር መምጣት መቻሉን አላውቅም ግን ቢመጣ ጥሩ ነው ብዬ አስባለሁ ወይ ኤሊየት አንደርሰን እንደ አደም ወርተን አይነት ተጫዋች ደግሞ ካመጣ ጎኑ ላይ ይሄ እንዴት ነው ቆሻሻ ስራ የምንለው አይነት ይሄ ደርቲ ወርክ ምን የሚለውን ነገር የሚሰራለት ሰው ያስፈልጋል ስለዚህ በዋናነት እኔ ሁለቱንም መስራት ይችላል ብዬ ማስበው ባሌባ ቢመጣ ዩናይትድ በጣም በጣም ትልቅ የሆነ መሐሉ ወደም ባህሉ ባሌባን ነው ባሌባን አይ ባሌባን ስጡኝ እያለ ነው እንደው ከተጫዋች አንጻር ካነሳን ያው እኔም በሴግመንት በቲክቶክ ሴግመንት የሚታወቀው ከዚህ በፊት የምሰራቸው የባህል ፕሮግራም ስለሆነ እንጂ ማነሳቸው ጥያቄዎች አሉ በመጀመሪያ ግን ቴዳንም ጠይቀዋለሁ እቺ ኦቨርሬትድ የምትለዋ ሚኒንግ ኦር ትርጓሜዋ ምንድነው ባንተ አይን የሚጠሩት ተጫዋቾች በኔም ሆነ በተለያዩ ኢንዲቪጁዋሊ ኮንተንት የሚሰሩ ሰዎች ኦቨርሬት ተጫዋቾቻቸውን ይጠቅሳሉና ሲጠቀስ ብዙ አከራካሪ ነው ብዙ ጊዜ የሚጠቀሱ ተጫዋቾችና ላንተ ኦቨርሬትድ የምትለዋ ቃል እንዴት ነው የምትተረጎመው አንደኛ ቴዳ ባለው ላይ በቃ የኔ ኦፒኒየን ነው ብሏል ስለዚህ ለምንድነው የምጋፈው የሚያነሳቸው ደግሞ በጣም እንትን የሆኑ ሐሳቦች አሉ ለምሳሌ ኳስ ያጣል ሶኒ ደግሞ ያንን አልገዛው በግሌ ልክ ነው ብዬ ስለማላስብ ማለት ነው ኳስ እያጣ በጣም ዲሊቨሪ ያረጋል እንዲያውም እያልኩት ነበር
ዩናይትድ ኤክስ ፕሌየሮች የሚሰደብ ምናምን ተጫዋች ነው። በትዊተር ላይ በጣም የሚጠለጠል ተጫዋች ነው። እንዲሁም ሬት አልተደረገም ብሩኖ ከሚሰጠን ነገር አንጻር ብዬ ነው ማስበው እኔ። እሱ ደግሞ አይ ኳሶች ያበላሻል ምናምን የሚገልጻቸው ነገሮች አሉ። ከዚህ አንጻር የኔ ኦፒኒየን ነው አለ። በቃ በዛ መንገድ እንተዋለን። ኦቨርሬትድ እኔ ብዙ የምወደው ጥያቄ አይደለም። ለምሳሌ የኔን ኦቨርሬትድ ልነግርሽ። ማን አንተ ኦቨርሬትድ? ካዛኪ አታውቀው? ኦካዛኪ እኔ ራሱ አላውቀውም። እንደ ቴዳኔ ጉድ ልትሰራ እንዴ ይፎግራል እንዴ? ኦቨርሬትድ የለም። እሺ አይ ግን ማን ነው ያንተ ኦቨርሬትድ ተጫዋች? አንደርሬትድ ይልቅ ልንገር። እሺ ይቻላል። አንደርሬትድ በተለይ በዚህ ትውልድ ዌይን ሩኒ ነው። በጣም ባሳዛኝ ሁኔታ ከ2013 14 በኋላ እንግዲህ እድሜያቸው ነው እዚህ ላይ ልትፈርድ አትችልም። ኳስ ያዩ ልጆች ዌይን ሩኒ በጣም በቃ ሜቢ ክርስቲያኖ ላይ በሚሰጠው አስተያየት ይሆናል። እሱንም እንደ ኦፒኒየን እኮ ማየት እንችላለን። በቃ እንደፈለገ ይስጥ። ክርስቲያኖም ብዙ የሚላቸው የሚያወዛግቡ ነገሮች አሉ አይደል? ግን ልትጠላው አይገባም። በተለይ የዩናይትድ ደጋፊ ሆኖ ትንሽ ዶክመንታሪዎችን ማየት ትንሽ ወደኋላ ሄዶ ቢያይ ዌይን ሩኒን በቃ ከክለቡ ትንሽ አሳንሰ የምትወደው ተጫዋች ነው። በመርፌዎች የገባባቸው ጨዋታዎች አሉ። የባየርን 2009 አስታውሳለሁ። ከወልቭስ ከዌስት ብሮም ጋር ተጎድቶ ወጥቶ መቀየር ስለማይችል እንደዚህ እያነከሰም ማለት በቃ በጣም በቃ አይ ዶንት ኖ እንዴት ልትገልጸው እንደምትችል ወይ ነው ስመለከት ፓሽን ታለ የክለብ ወዳድነት ታለ እግር ኳስን መውደድ በቃ ያለውን ነገር ለመስጠት ምንም የማይሳሳ ተጫዋች ለኔ ዋይን ሩኒ ነው። በተለይም ዩናይትድ ላይ ባየናቸው አመታት ያንን ደግሞ ያኛው ሸፈነብን እንጂ የሚገርም ፕሌይ ሜከር ነው። የሚገርም አግቢ ነው። አንድ አመት ነው ባይዜ ነበር ነው ሆኖ የተጫወተው 2009 10 34 ጎል አግብቷል። ምን ትፈልጋለህ? ሁሉንም ነገር የሚችል 8 ቁጥር ሆኖ ተጫውቷል። በጣም ማስታውሰው 2009 2008 ምናምን ክርስቲያኖ እያለ ሰከንድ ሃፍ ከ60 ደቂቃ በኋላ ብዙ ጊዜ ግራ ክንፍ ላይ ይደረጋል እና ኦቨርላፕ ላይ ሲጠይቅ ምንድነው ያለው? አሰልጣኙ ስለሚያምንብን ኢጎ ዜሮ የሆነ ሰው እና ስኮል ሲናገር ነበር 30 early 30 ላይ የዌይን ሩኒ እግር ኳስ ህይወት ያበቃል። ያው እንዳየ ነው አበቃ። በንጋታው ካልጋዬ ስነሳ በእግሬ መቆም አልችልም ነበር ይላል። እስከ 14 ኪሎ ሜትር ማለት ኤቭሪ ያለውን ነገር ነው የሚሰጥ። እግር ኳስ ደግሞ ያ ነው ብዬ ነው ማምነው እኔ። ቡድን ነው የምትደግፈው፣ ለቡድን የሚሰጥልህ በቃ እያንዳንዷን ነገር የሚጋደልልህ ነው መውደድ ያለበትና ዌይን ሩኒን ዲስሪስፔክት የምታደርጉ በተለይ የዚህኛው ዘመን ልጆች ትንሽ ለማጥናት ሞክሩ። በጣም 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 ትልቅ ተጫዋች ነው። ከክርስቲያኖና ሜሲን ካልክ ከነሱ በታች ደግሞ የምትጠቅሳቸዋለህ ከነሱ በላይ ሆኖ የሚቀመጥ ተጫዋች ነው ለኔ። ሱዋሬዝ፣ ኔይማር ምናምን ትላለህ አይደል? ለኔ ከነሱ በላይ የሚቀመጥ ተጫዋች ነው እና ሪሊ በደንብ በጣም በቃ አንደርሬት የተደረገ ተጫዋች ነው ዌይን ሩኒ። በተለይ በዚህኛው ዘመን የሚያውቅ ያውቀዋል። ስለዚህ ዌይን ሩኒ ማን ነው ብለው ቼክ ያርጉ። አሪፍ። ያው ስለ ማንቸስተር ረጅም ሰፋ ያለ ነገር አውርተናል። በአንጻሩ ደግሞ ስለ አርሰናል ዘንድሮ አርሰናል ነው ራስቲና እኔ እውነት አርሰናል ዘንድሮ ሳይ በቃ እየገረመኝ ነው ያየሁት ያለሁት ከመጀመሪያው ጌም ዋን ጀምሮና ዲስላይክ ብሩኖ ላይ ምን ያለው እንደኔ አርቴታ ላይ ተጫዋቾቹ ላይ ያለፉት 3 አመታት የነበራቸውን ይሄ የሁለተኝነት መንፈስ የተሸናፊነት መንፈስ ደርሶ የማጣት መንፈስ እያንዳንዱ ተጫዋቾች እኔ በቻምፒየንስ ሊግም ጨዋታቸው በፕሪሚየር ሊግም ጨዋታቸው ታየዋለ ያንን ወኔ ለማሸነፍ ፕሪሚየር ሊጉን ስቲል አሁንም ተቃራኒ ኦልሞስት ወይ የሲቲም የዩናይትድም ደጋፊ ወር ምናምን ሊሆን ይችላል እዛም ያሉት ምናምን ሊሆን ይችላል እንደማይበሉ እየነገሯቸው ግን ፕሩቭ እያደረጉ ያሉ ቲሞች ናቸው ብዬ ነው ማሰብ የዘንድሮ አርሰናልና የዘንድሮን አርሰናል እንዴት ትመለከተዋለህ? ምን አዲስ ነገር አይተዋል ካለፉት አመታት ካርቴታ ዘንድሮ በምን ተለየብ? ባለፈው ኢንተርቪው አርሰናልን ነው እንትን ያልኩት ካልበላ በራሱ ጥፋት ነው የሚሆነው። ሲቲ በጣም አሪፍ ቡድን እየሆነ ነው። በተለይ አሁን ፔፕ ያመጣት ነገር አለች የ3-1-6 አታኪንግ በጣም ተጫዋቾቹ ያላቸውና ቦታ የሚቀያየሩበት ምናምን ፔፕ በጣም ባይዜ የተለወጠ አይነት ቡድን እየሰራ ነው። ያ ኬቪን ዴብሬይነ የለውም እንጂ ግን አሁንም አርሰናል ጋር መጠጋት ይችላል ብዬ አላስብም። በጣም አርሰናል ኦርጋናይዝድ የሆነ ቡድን ነው ምናምን
የጊዮኮሬሽን የሆነ መነሳት የሚጠብቅ ቡድን ጊዮኮሬሽ ልክ ወደ ሙዱ ሲገባ አርሰናል እያንዳንዱን ጨዋታዎች ላይ ጎሎች በደንብ እያስቆጠረ ማሸነፍ ይችላል ብዬ አስባለሁ። የተገነባ ቡድን ነው ማለት ከዚህ በታች አልጠብቅም። እውነት ለመናገር ምንም ሰርፕራይዝ ባለፉት ዓመታት አይተናል። ጥንቃቄዎቹን ይልቅ አንደርስታንድ አደርገዋለሁ ሰማሁ። አንዳንዴ ግን በጣም ማጥቃት አለበት። ለምሳሌ እንደ ችግር ማየው ክሬቲቪቲ ላይ በጣም ባስ አቁመው የሚገቡ ቡድኖች ላይ በጣም ሪስክ መውሰድ መጀመር አለበት ሚኬል አርቴታ። ምክንያቱም የሚያጣው ነገር የለም ከዚህ በኋላ ከዋንጫው ውጭ ያለው የትኛውም ውጤት ለአርሰናል ውድቀት ነው ከዚህ በኋላ። ምክንያቱም ራሱ ላይ ነው ያመጣው ጫናውን። እርሊ ነው ለዋንጫ ፎካከር የጀመረው ሳይጠበቅ። ትዝ የሚል ከሆነ እነ ዣካ የነበሩበት ቡድን ለቶፕ 4 ነበር እና አሁን አርሰናል በጣም አሪፍ ቡድን ነው። በደንብ የሆኑ አሁን የአትሌቲኮ ጨዋታ የባለፈውንም ድጋሚውን ያየሁት ከዩናይትድ ጋር አንድ አይነት ሰዓት ስለነበር የቪላው ሰከንድ ሀፍ የሆነ ሰዓት የሚያመጡት አይደል እሱ ነገር በጣም መደጋገም አለበት ብዬ አስባለሁ። ስኳዱ ሰፊ ነው። ኢዜን እንግዲህ 3 ጨዋታ አልተጠቀሙትም ተመልከት እንግዲህ እና አሁንም ይሄ የአይምሮ ጉዳይ ምናምን ካልሆነ አርሰናል ዋንጫዎች ያጣል ብዬ አላስብም። ሜጀር ፕሪሚየር ሊግ ይበቃዋል ከዛ በላይ አይመስለኝም። አይ ሚን በቃ ፕሪሚየር ሊግ በጣም አሪፍ ዋንጫ እኮ ቻምፒየንስ ሊግ ላይ እና ባየርን የሚነሱ ይመስለኛል። ባየርን በጣም የቪሰንት ኮምፓኒ ቡድን ሌላ ሙሉ 10 እና 15 ደቂቃ የሚወስድ እንትን ነውና ያርግላችሁ። አርሰናል ደጋፊ በጣም ዲዘርቭ ያደርጋል ባይዜ በጣም ፔኑን በደንብ አሴ ዩናይትድ ፋን በደንብ አድርጌ አይቼዋለሁ። የሞራልን ውድቀት እና ብዙ አልፈዋል። ለአርሰናል ደጋፊዎች ዋንጫ በሙሉ የሚገባቸው ይመስለኛል እና ይዝናኑ ደግሞ ምንም ችግር የለውም። ዋንጫ በልተው ይቀውጡት። ሲሪየስሊ ችግር የለብኝ። ችግሩ መቀወጥ ብቻ አይደለም ኢንተንሽን የስከዛሬ የላቸው እኔ ችግር የለብኝ። ሜቢ እኔ ይኸውልህ ከትምህርት ቤት ጀምሮ ይሄ ከአርሰናል ደጋፊም ከሌላውም ጋር ኖርማሊ እንትኑን እያደረግኩ ስለ ጨዋታው እያወራው ምናምን ያን ያህል ብሽሽቅ እንዲሁም ከብራዘር ጋር ቤት ውስጥ የሊቨርፑል ደጋፊ ያን ያህል እኔ ተጽዕኖ የሚፈጥሩ ጓደኞች ስለሌሉኝ ይሆን ከኔ ጋር ወሬውን ብቻ ነው የምናወራው እና ብሽሽቁ ስለሌለ እኔን አይነካኝ። ይደሰቱ በነገር እኔ አልኩ እነቴ ዳውን ቢደሰቱ ምን ችግር አለ? ምን ችግር አለ? ወንድሞቻችን እርሜ ልካቸውን ፕሪሚየር ሊግ ሳያዩት አለ። እኛ እንኳን እኮ 5 እና 6 አይተናል። 5 አይተናል። እሺ የመጨረሻ ፕሪዲክት እናድርግ። ያው ፕሪሚየር ሊጉን አርሰናል ይበላል ብለኛል። ቻምፒየንስ ሊጉን ለማንስት ባየርን እንዲበላ ፈልጋለሁ። ጥቁር አሰልጣኝ ነው። ቅድም ስለ ጥቁር ሲያነሳ ነበር። ጥቁር ስለሆነ አይደለም ስለሚችል አክቹሊ ግን ያው አንዳንድ ቦታዎች ላይ በአውሮፓ ላይ ጥቁር አሰልጣኞች ትንሽ ችግር ይፈጠርባቸዋል የሚል ነገር ሰምቻለሁ። እኔ ብዙም እንትኑ የለኝም ግን ቪንሰንት ኮምፓኒ በጣም እንዲሳካለት ፈልጋለሁ። ፕላስ አዲስም ነገር እግር ኳስ ላይ አሁን በተለይ ከኬን ጋር የተያያዘውን ባለፈውን ትንሽ ነክተን እያመጣ ነው። ኤፍኤ ካፕ እና ካርሊንግ ካፕ ማንም ይብላ ኤፍኤ ካፕ እዚህ ገባ የሚባል ነገር አለ። እርቤ ለብራይተን ማን የቀረው ዓለም ዋንጫው ክርስቲያኖ እንዲበላ ፈልጋለሁ። ለመጀመሪያ ጊዜ እንግሊዝን ማልደግፍበት ቶርናመንት ነው የሚሆነው። ማልደግፍበት ሳይሆን እንግሊዝን ነው የምደግፈው በጣም ግን በአሁኑ ፖርቹጋል መብላት አለባት ለአንደኛው ጎት ሲባል 2022 ሌላኛው በእግር ኳስ ጥሩ ውለታ የተሰራለት እግር ኳስ አንዱ ሜሲ ዓለም ዋንጫ መብላቱ። ስለዚህ ክርስቲያኖ የሚብላና ሁለቱን ጎቶቻችን በዘመናችን ያየናቸው ምርጥ ተጫዋቾች እናስቀምጣቸው። ክርክሩ ችግር የለውም ግን በቃ ዲዘርቭ ያደርጋሉ። ክርስቲያኖ ዓለም ላይ ያሉ ዋንጫዎች በሙሉ የኢንዲቪጁዋልም የክለብም ዋንጫ ለሁለቱ ተጫዋቾች ይገባል። ሌላኛው ሶስተኛው ተጫዋች ወይን ሩኒ ነበር። በጣም ግሬን እንደ እሳት የሚበላኝ 2010 ዓለም ዋንጫ በቃ የነበሩት አሰልጣኞች በኢንግላንድ አለማግኘቱ ነው። ሌላውን በሙሉ ጠራርጎ ስለወሰደ ዲዘርቭ እንዲያደርግ እኔም ምኞቴ ነው ክርስቲያኖ። ምክንያቱም ሙስጣፊ ዓለም ዋንጫ ጥሩራሉ በጣም በቃ አሪፍ ነገር ነው ያነሳይ። ሲሪየስሊ አንዳንዴ ስታይ የሆነ በቃ ዲዘርቭ ማድረግ ያለበት ሰው ዲዘርቭ ሲያደርገው በነገራችን ላይ ክርስቲያኖ አሁን ከቅርብ ዓመታት በኋላ ይሄ ራሱ ላይ የያዛቸው ነገሮች ትክክል አይደሉም። አስተያየቶቹ ምናምን እንጂ ግን አነርሳው በነገራችን ላይ ማድሪድ የሰራው
ማንቸስተር የሰራው ዩቬ የሰራው ታሪክ በጣም እኮ የሚገርም እሱን ነገር ማስታወስ አለብን። እና እኔ ኮከብ ጎል አግቢ ራሱ ሆኖ ምናምን ዓለም ዋንጫን ቢያነሳ ደስ ይለኛል። እዛኛው 2022ቱ ለሜሲ በጣም ነው ደስ ያለኝ። ስለዚህ ሁለቱም ጎቶቻችን ይብሉ። እሺ እንኳን ደህና መጣችሁ በድጋሚ። አሁን የምናደርገው ጌሞች ነው የምንጫወተው። የመጀመሪያው ሲጠራላችሁ ተጫዋች ነው የምትነግሩኝ። ለምሳሌ ፊኒሺንግ ስል የእናንተን ተጫዋች ነው ማለት ነው። ኦኬ። ስለዚህ ያው ስለጠራሁት ከዛ እንጀምርና ፊኒሺንግ ክርስቲያኖ ሮናልዶ ሳንቶስ አቬሮ፣ ፈርናንዶ ቶሬስ። ኦኬ። ሹት ክርስቲያኖ ሮናልዶ ሳንቶስ አቬሮ፣ ኤክሰፕሽናል ነው እንዴ? ጄራርድ። ድሪብሊንግ ሜሲ። ሄዲንግ ኦሊቪዬ ዥሩድ። ክርስቲያኖ ተቀያየር ነው በጣም። ስኪል ሮናልዲኖ ጎጆ። ኔይማር ያስኬዳል። ፓሲንግ ዣቪ። ስኮልስ። ሌፍት ፉት ሜሲ። ራይት ፉት ክርስቲያኖ። አትጥራው ቻምበርሊን ትላለህ። ክርስቲያኖ ሮናልዶ። እሺ ካፕቴን ወይም ሊደር? ጄራርድ። ሮይኪን። ታሪኩን ከሰማው በኋላ ሮይኪን ጂሰስ ክራይስት የለም በእግር ኳስ ታሪክ እንደ ሮይኪን አይነት መሪ። ክርስቲያኖ ሮናልዶ። ክርስቲያኖ ኦብቪየስ። የመጨረሻው ቢግ ጌም ፕሌየር? ክርስቲያኖ ሮናልዶ ሳንቶስ አቬሮ። ምንም ጥያቄ የለም። ምንም ጥያቄ አስራ ምናምኑ ቢገስት ቢግ ጌም ፕሌየር ኦብቪየስ። አሪፍ። እሺ ቀጣይ ምን እናደርጋለን? የተጫዋቾች የተቆረጠ ግንባርና ጸጉር አሳያችኋለሁ። ጸጉር ቆራጭ ላይ ባርበር። ስለዚህ ወደ እነሱ እንሂድ። እሺ ይቻላል። እሺ ከቀላሉ ልጀምርላችሁ። ይኸው ቀላል ብሎ ይሄ ተጫዋች ነው ቤካም። ተቀደም ግን ምንድነው ጭን የሚያክል የሚያሳየኝ? እኔ ሮይስ ነው የመጣልኝ ራሱ። ኧረ ትንሽ ዝቅ። እሺ አንድ ባዶ እየመራ አንድ ባዶ። ይሄን ከመለሳችሁት በጣም ነው በቃ ማለንቃችሁ። ይሄ ተጫዋች ነው። በዚህ እንትን አታውቁትም። ጃክሰን አይደል? እንደዚህ አይችልም እንዴ? እኔንም አሳዩ። አንተ በጣም ነው የቆረጠው እኮ። እንዴት ነው ይሄንን ግን አሳያችሁ? ግንባሩን እንኳን ካላወቀ እንዴ ምንም እኮ አይታይም። በዚህ ቁርጥ ላታውቁት እንደዚህ። እሺ ፍንጭ ስጠና። እሺ አፍሪካዊ ተጫዋች? አፍሪካዊማ ነው ጥቁር አይደል? እሺ ናይጄሪያ? ቦኒፌስ ማን ነው? ቦኒፌስ ናይጄሪያ? ኦሲሜን ለምን? አዮቢ መላጣ ነው እንዴ? አይ መላጣ አይደለም። ኦሲሜን እንዴት መላጣ? አይ ኦሲሜን ሹኳይዚ የዚህ ዘመን ተጫዋች? ኦኮቻ ነው። ኦኮቻ እንዴት እባክህ ደግሞ እንዴት ይሄን ኦኮቻን ታመጣለህ? በፍጹም አይሆንም ብዬ ነው። አንተ በግምት ነው። ምንም ዝም ብዬ ስመጣ ጀመርኩኝ እኮ ናይጄሪያ ተጫዋች ዝም ብለህ እንዴ የሆነ ፀጉር እንኳን ያለው እንዴ ግን እንዲህ ቢሆን ግንባሩ ባይዜ ዲፈረንስ አለው። ማርያምን ከዚህ ዝቅ ካለማ ይታያል እና እሱ ለምን ይታይ እንዴ? እንደዚህ ማለት ስላልፈለኩ። እሺ ቀጥል። አሁን ስታካራ ሲሚካስ ኑኔዝ 10 የለክታ አንዴ መተኮስ ነው። ጣሊያናዊ ነው። በምርጥ ፍሪኪኮች ይታወቃል። ግሪማሉ መቼስ ጁኒኒዮ አይደለም። ወይታ ኢኒሻል ስሙ አይ እሱን ከምትነግረን የተጫወተበትን ክለብ ወይስታ ዋርድ ፕራውስ አይደለም። መቼስ ዋርድ ፕራውስ ካሮል ፍሪኪካ ካሮል ነገር ማን እያሰብከለ ይሄ በጣም ላይክ ፎቶ ላሳያችሁ። ማን ነው ይሁን? እሺ አንድ ድል ልስጣችሁ። ማርሲ ነው። ማርሲ ተጫወተ። ፓይት ፓየት ነው። እንደዚህ ያሲዝ ነበር። አዎ አንተ ያሲዝ ነበር። ፓየት ነው።
ዋርድ ፕሮስ ማለት በጌታ ኢየሱስ ክርስቶስ በታምር ሙሉውን ጸጉር ራሲዞ ማያቅሰው እኮ ነው የሚያስተገር የለው አንተ ግበኛ ለማርያም ማለት በተጫዋችነት ዘመናቸው ተቆርጠውት የማያውቁት ማናቃቸውን ነው። እሺ ቀጥልሽ። ፔርሎ፣ ቪቲኛ፣ ኢንዛጊ፣ አሌክስ ስኮት፣ ማልዲኒ፣ ጁኒኞ፣ ካካ ሁለት አንድ ፓየትን መለስክ ነው የሚባለው። ማርሴይ ምን አለኝ? ኦሮ ሁለት ነው ኦኮቻን ልቆጥረው ነው ወይ ቆጠረው? ሁለቱም ላይ ፍንጭ ሰተው ነው ባይዘይ ተሰጥቶን ነው ከዛ መልሽ ተሰጥቶን ነው። ሁለት ዣቪ ካባይ የስፔኑ አጥቂ የስፔኑ አጥቂ ስፔናዊ ነው አይደለም? ፊጎ ስፔናዊ አይደል እንዴ? ሞራታ ቆይ እስኪ በጣም ጸጉሩ ማን ሌላ ነገር ዣቪና ወይም እንትና ባላክ ቴፕሼንኮ ፔድሪ ባላክ እንዴ ባላክ እኮ አሁን ደግሞ ትልቅ ሰው ነው እኮ እስር ቤት ገብቶ ነው። አሁን ይሄን ፎቶ አሳያቸው። ይሄ እስር ቤት ፎቶ ነው። እግዚአብሔር አሁን ይሄ ፎቶ ማለት ነው ኳስ ተጫዋች ሆኖ እንጂ እኔ ትልቅ ሰው ነው ቤት ላይ ያደረገዋለሁ እንዳለ እሱ እየመለሳቸው ያሉትን ባይዜ የሆነ ከእስር ቤት ከእንትን ምናምን ያመጣቸውን ፎቶዎች ናቸው። ስቲል 3-2 ነው 3-2 ዊነርስ ዊን ዶይ ተባባልና ይቀደም ዳንኤል ስተሪጅ ይሄ ቁርጡና ቲኔጀር እያለ ተቆጣው በርግጥ ቲኔጀር ነው ግን በደም ቲኔጀር እያለ ተቆጣው ግሪንውድ አይደለም ነው ይሄ ኢኬፎይ እሺ በኢየሱስ አሳያቸው። ማየት አለባቸው። አይ ማየት አለባቸው። ያዩት እሺ እነሱ ማይገምቱት መጀመሪያ ጎት ሮይስ ኖየር እንደዚህ አይደለም ማለት አይ ነው ጸጉራቸው ያስተውቃል። ክራመር ማከበር ተያዝ ሙስጣፊ ገና ሳይሆን ጀርመኒ እንደሆነ ሰማው ጸጉር ያስተውቃል ባይዚ ሙስጣፊ ነው አራለት እየቆጠረሽ ያይነ ጓዝ አረ ከባድ ነው። አረ ምን ይዘራ ማኪሌ ካንቴ አልመለሰው ፌራ ብላ ነበር ቀደም ፌራ ይሄን አይደለም ይሄን ነው እንዴ ፌራ ያለው ይሄን ያርጉ እኮ ቀደም ብላች ነገር አለ። እሺ ፍንጭ አለው ማኔ አቡበከር ቪንሰንት አቡበከር አረ እንደዚህ አይነት ተጫዋች አይመጣም። ካሜሮን እሺ ቀጥይሽ ናፖሊ ኩሊባሊ ከባድ ነው በጣም የመጨረሻ ቁጥር ምናምን ለለከላይ አደርጋለሁ ብትል ቁጥር የለም። ይሄ ስፖርታዊ ጨዋታ ተተላለ። እሺ ግንባራቸው ግን ጭራሽ የሚያስተውቀው በጌታሽ ሶ ሃርድ አይደለም አቆራረጡ እሱን እኮ ገዝግዘው ማርያም እንዴት ነው እስከዚህ ማለት ነው። በጣም ያስተውቃል። የመጨረሻው ጌማችን የሚሆነው እሺ አንድ ለሶስት እኩል ክለብ ትጠራላችሁ። ሁለቱም ጌት ጮቱ ክለብ ነው የምንጠራው። ክለብ ትጠራላችሁ እኩል ከዛ ሁለቱም ጌት ጮቱ ዩናይትድ አርሰናል ካለ ቫምፐርሲ ነው መልሱ ማለት 1 2 3 ናፖሊ ጀርጊኒዮ አንተ ጭንቅላት ብላንክ ማለት ባዶ። እሺ 1 2 3 አርሰናል ሚኪታሪያን እችላለሁ። እሺ ሙለባዶ 1 2 3 ዩናይትድ ክርስቲያኖ 3-0 ክርስቲያኖ 1 2 3 ሪያል ማድሪድ ፊጎ 3 ሎኪ ነሺ 1 2 3 አትሌቲኮ ማድሪድ ኮስታ ዲያጎ ኮስታ ናይስ 3-2 አስኪል 10 ጥያቄ ነው የሚሆነው። አምስተኛ ላይ ነን ገና 5 ከሆናችሁ አንድ በላይ ይጠየቃል። ከጀርባ ይፈይዛል 3-2 1 2 3 ሚላን እንዴ ሶሪ ማርያም ጠፍቶብኝ ነው። ቲም ጠፋብህ አይገርምሽም? 1 2 3 አርሰናል ሊቨርፑል ቤናዩን ዮሲ ቤናዩን
አርሰናል ተጫውቷል። አዎ 30 ቁጥር ለብሶ ኦኬ 3 እኩልሽ ክለብ ጠፍቶብኝ ማለት ነው። አርሰናል ያልኩት አንተ ጭንቅላቴ ብላሽ ይቀጥይሽ 1 2 3 ሊቨርፑል ባርሳ ኮቲኒዮ ኮቲኒዮ 4 3 ወይኔ ከሶስት ለዚህ ዘካም ባኪ ሬሞንታዳ እየመጣ ነው ራዛ 1 2 3 ሪያል ሚላን። ማድሪድ ሲዶርፍ የትኛው ሚላን ሚላን እና ሲዶርፍ ተጫውቷል። ማድሪድ ተጫወተ እንዴ ሞራታ አንተ ማድሪድ ሞራታ 4 እኩል ሞራታ ሴዶልፍ ሲዶርፍ ማድሪድ አልተሰ እንዴ ተው እንጂ ሪያል ማድሪድ ስላልክ ሞድሪችን አያክስ ሞድሪች እኔ ሞድሪችን ያሰብኩት ስማን መጣ ሞራታ ሚላን ተጫውቷል። ሁለት ጥያቄ ይቀረው አዎ 1 2 3 ቼልሲ ማንቸስተር ዩናይትድ ማታ ወይኔ ከማ ደርሳ ነበር ደርሳ 5-4 ወይም ደግሞ ለመዝጋት ይላል። የመጨረሻ 1 2 3 ቶተንሃም ሊቨርፑል ሮቢኪን ወንድ ነኝ የመጨረሻ 5 እኩል 1 2 3 ባየር ሙኒክ ቦቲንግ አልተጫው እንትና ዴሚኬሊስ ግባለት ዴሚኬሊስ ተጫውቷል። ዴሚኬሊስ አርጀንቲና ሴንተር ባክ ዲሚኬሊስ የሚባል እንዴ ዴሚኬሊስ ጉር ያለው አንድ ዲሚኬሊስ ነው የማውቀው። ትክክለኛው ዲሚኬሊስ 6 ያዝልኝ ችግር ቫሪታ ይል ከበለ ያን ያለ እነ ሳኔ እያሉ እኔ ሳኔን ነበር ስሙ የጠፋኝ። ካንሴሎ ዲሚኬሊስ ሊለያየን አይችልም። ይሁን ክቡራትና ክቡራን ተመልካቾቻችን ስለተከታተላችሁን ከልብ እናመሰግናለን። የዛሬው ቆይታችን ከዮብ ጋርና ከቴዲ ጋር የነበረን ቆንጆ ቆይታ ይህን ይመስል ነበር። ስለተከታተላችሁ እናመሰግናለን። ሰብስክራይብ እና ላይክ ፎሎ በማድረግ ቤተሰብ እንድትሆኑን ግብዣችን እናቀርባለን። በቀጣይ የተለያዩ ኮንተንት ክሬተሮችን እያመጣን ጥሩ ፕሮግራም ለመስራት ከወዲሁ ጥረት እናደርጋለን። እናመሰግናለን። ይመቻችሁ።